ደሜን ለወገኔ ለግሳለሁ እሰጣለሁ እሰጣለሁ። እሺ አቶ ሀብታሙ እንኳን ደህና መጡ። ፈቃደኛ ስለሆኑ እጅግ በጣም እናመሰግናለን። እንኳን ደህና ቆያችሁ። እንግዲህ ደም መለገስ በቴክኖሎጂ በማዘመን ረገድ አዲሱ የቴክኖሎጂ ስርዓት መጠቀም ለደም ልገሳውና ለደም ስርዓት ጥራትና ጤንነት ከፍተኛ አስተዋጽኦ እንዳለው ይጠቆማልና በተለይ ደግሞ የአፍራንሲስ ማሽን ትልቅ ተስፋ ይሆናል ተብሎ ይገመታል። ባንክ አገልግሎቱ ይህን ቴክኖሎጂ ወደ ሀገር ውስጥ በማስገባትና ስራ ለማስጀመር ያስፈለገበት ዋና ስትራቴጂክ ምክንያት ምንድነው ተብሎ ይገመታል? መልካም እንግዲህ አሁን ደም የምንቀዳበት አካሄድ ከበጎ ፈቃደኞች ሙሉን ደም ነው ቀድተው የምናመጣው። 450 ሚሊ ሊትር የሚባል ከምሪንዳ ጠርሙስ ትንሽ ከፍ የሚል እሱን ካመጣን በኋላ የደም ተዋጽኦ ዝግጅቶችን እናደርጋለን ተቋም ጋር ከመጣ በኋላ። ከዛም ያህንስ ከሆነ እንደ 350 ሚሊ ሊትር ከሆነ ደግሞ ተዋጽኦ ሳይወጣ ቀጥታ ወደ ሕክምና ተቋማት ደህንነቱ ጥራቱ ተጠብቆ የሚሄድበት ስርዓት ነው ቀደም ሲል ስንከተል የነበር ነው። አሁን ባለው ዓለማዊ ሁኔታ ግን እሱ እንዳለ ሆኖ ተጨማሪ አቅም እንዲሆነው ታሳቢ በማድረግ ቴክኖሎጂዎችን ኢንትሮዲዩስ በማድረግ ሰፋፊ ስራዎች የተሰሩ ያሉበት ሁኔታ አለ። ከሱ ጋር ተያይዞ አፍራሲስ ማሽኑ ወደኛ መግባቱ የሚኖረው ፋይዳ ቀደም ሲል የነበረውን ስርዓታችን የማጠናከር ስራ ነው የሚሰራው። በተለይ የደም ተዋጽኦ ዝግጅትን በተመለከተ ሆል ደሙ መጥቶ የሚደረገው ዝግጅት ይቀርና ቀጥታ የሚፈልገው የደም ተዋጽኦ አይነት ብቻ ከደም ለጋሾቹ ማግኘት የምንችልበትን ስርዓት ያመጣ ነው ይሄኛው አፍራሲስ ብለን የምንጠራው። ስለዚህ የምንፈልጋቸው የደም ተዋጽኦች ውስጥ በተለይ በአሁኑ ሰዓት ላይ በጣም ከፍተኛ ፍላጎት ያሉባቸው እንደነ ፕሌትሌት ያሉትን ለብቻው ለማውጣት የሚያገለግልበት ሁኔታ አለ። ፕላዝማውን ለብቻ የማውጣት አቅም አለው። ከዛም ባለፈ ቀይ ደም ሴሉንም ለብቻው አውጥቶ ሌሎችን የደም ተዋጽኦች ወደ ሰውነት መልሶ የሚፈልገውን አይነት ብቻ ኤክስትራክት አድርጎ የማውጣት አቅም ያለው ስለሆነ በተለይ የደም ተዋጽኦ አቅርቦት ላይ የራሱ ትልቅ ሲግኒፊካንስ ይኖራል ተብሎ ታሳቢ የሚደረግ ማሽን ነው አሁን ያስገባነው ማሽን ማለት ነው። ይህ የደም አቅርቦቱን አስተዋጽኦ ያበረክታል ሲባል እንዴት ነው አስተዋጽኦን ሊያበረክት የሚችለው? እንግዲህ አቅርቦቱ ላይ አስተዋጽኦ ያበረክታል ሲባል ቀደም ሲል የነበረው የደም ማሰባሰብ ስራችን ከአንድ ሰው ደም የምናገኘው በየ3 ወሩ ደም የሚለግሰው። ይሄኛው ማሽን ከመጣ በኋላ የደም ተዋጽኦችን ለይቶ የማውጣት አቅም ያለው ከመሆኑ ጋር ተያይዞ የደም ተዋጽኦቹ መውጣት የሚችሉበት የጊዜ ገደብ የራሳቸው አላቸው። ለምሳሌ ፕሌትሌት መጠቀሚያ ጊዜውም ሁላችን እንደምናውቀው በጣም አጭር ጊዜ ነው። እስከ 5 ቀን ነው ከተዘጋጀ በኋላ የሚቆየው። ግን ፕሌትሌትን ብቻ አሁን የምናወጣ ከሆነ ቶሎ የመተካት አቅም ያለው ነው በራሱ። ስለዚህ ሰዎች በየሳምንቱ በየ2 ሳምንቱ መጥቶ ደሙን እንዲለግሱ የማድረግ አቅም አለው። ስለዚህ ቀደም ሲል 3 ወር ሲጠብቅ የነበረው አሁን ኖርማሊ በሳይንሱ መሰረት በየሳምንቱ መስጠት ይቻላል ነው የሚለው። በአመት እስከ 24 ጊዜ መስጠት ይቻላል ነው የሚለው ፕሌትሌትን። የፕላዝማውን ፓርት እንደዛው ከ1 ሳምንት እስከ 2 ሳምንት ባለ ጊዜ ውስጥ መስጠት ይቻላል። በአመት 12 እስከ 24 ጊዜ መስጠት ይቻላል የሚል ነው የተቀመጠው። የቀደም ሴል ሲሆን ቀደም ሲል በነበረው አይነት ነው እሱ ይሄዳል ተብሎ የሚታሰበውና በተለይ ፕሌትሌትና የፕላዝማን አቅርቦት ከማሻሻል አንፃር ቀደም ሲል 3 ወር ስንጠብቅ የነበረው አሁን በየ2 ሳምንቱ የመስጠት አቅም የሚፈጥር ስለሆነ በየ2 ሳምንቱ መስጠቱ ብቻ አይደለም የሚሰጠው የደም መጠንም ከሆል ብለድ እኛ ከምናዘጋጀው መጠን አንፃር ሲታይ ያኛው ከፍ ያለ መጠን ያለው ነው። ለምሳሌ ፕሌትሌት ከአንድ ሰው በአንዴ ለ4 ወይም 6 ሰው መሆን የሚችል በአንዴ ማውጣት የሚቻልበትን ኦፖርቹኒቲ ይፈጥራል ይሄኛው ማሽን። የፕላዝማውንም እንደዛው ከ600 እስከ 800 ሊትር ድረስ መውሰድ የሚቻልበትን አቅም የሚፈጥር ስለሆነ ቀደም ሲል የነበረው